ህልምህ ምን ያህል ትልቅ ነው? ለህልምህ ምን ያህል ለመክፈል ፍቃደኛ ነህ? ሰላም እንደምናላችሁ፣ እንኳን ወደዚህ ቻናል በሰላም መጣችሁ። ዛሬ ከሁሉም ቀናት የተለየ ነው። ዛሬ ልባችንን የምንነካበት፣ ነፍሳችንን የምንቀሰቅስበት ቀን ነው። እስከ ቪዲዮ መጨረሻ ድረስ ከኔ ጋር ብትቆዩ ህይወትን የሚቀይር አንድ ነገር እንደምታገኙ ቃል እገባላችኋለሁ። ታዲያ ዝግጁ ናችሁ? እንጀምር። በዙሪያችን ብዙ ሰዎችን እናያለን። አንዳንዶቹ ፈገግ ይላሉ፣ አንዳንዶቹ ደግሞ ፊታቸውን ጨፍግገዋል። ግን ከእያንዳንዱ ፊት በስተጀርባ አንድ ታሪክ አለ፣ አንድ ህልም አለ። ልጅ እያለሁኝ አንድ ነገር አስተዋልኩኝ። ሁላችንም በልጅነት ጊዜ ትልልቅ ህልሞች ነበሩን። አንዳንዶቻችን አውሮፕላን አብራሪ መሆን ስንፈልግ፣ ሌሎቻችን ደግሞ ሐኪም፣ መምህር ወይም ደግሞ ሳይንቲስት መሆን ፈልገናል። ግን በህይወት መንገድ ላይ የተጓዘን ስንሄድ አንድ ነገር ተፈጠረ። ህልሞቻችን ቀስ እያሉ ደበዘዙ። ለምን? ምክንያቱም ህይወት ችግር አምጥታብናለች። ቤተሰብ፣ ገንዘብ፣ ኃላፊነት፣ እነዚህ ሁሉ ነገሮች ህልማችንን እንድንረሳ አድርገውናል። ዛሬ ግን ላስታውሳችሁ ፈልጋለሁ። ህልምህን ለምን እንደተውከው ምክንያት አለ። ሰዎች ውድቀትን ይፈራሉ፣ ስህተት መስራት ያሳፍራቸዋል። ነገር ግን እውነቱን ልንገራችሁ፣ ታላላቅ ሰዎችን ተመልከቱ። አልበርት አንስታይን 4 ዓመት እስኪሆነው ድረስ ማውራት አልቻለም ነበረ። መምህራኖቹ ይህ ልጅ ምንም አይሆንም አሉት። እሱ ግን የዘመኑ ታላቅ ሳይንቲስት ሆነ። ቶማስ ኤዲሰንን ውሰዱ። አምፖልን ከመፈልሰፉ በፊት 10,000 ጊዜ ወድቋል። ለምን ትቀጥላለህ? 10,000 ጊዜ ወድቀሃልም አሉት። እሱ ግን 10,000 ጊዜ መውደቁ ምንም እንኳን ወደ ኋላ ሳያስቀረው አምፖልን መፈልሰፍ ችሏል። ውድቀት የሚለው ቃል በመዝገበ ቃላት ውስጥ አይኖሩ። በምትኩ ትምህርት የሚለውን ቃል ተጠቀም። እያንዳንዱ ስህተት አንድ ትምህርት ነው። እያንዳንዱ ውድቀት ወደ ስኬት የሚወስድ አንድ እርምጃ ነው። አንተ ዛሬ ወድቀህ ብትሆን ተነሳ፣ ልብስህን አራግፈ ቀጥል። ዓለም ሁሉ ቢያፌዝብህ ምንም አይደለም። አንተ ማን እንደሆንክ አንተ ብቻ ታውቃለህ። ብዙ ሰዎች መነሳሳትን ከውጭ ይፈልጋሉ። አንድ ሰው ንግግር ቢያደርግላቸው፣ አንድ መጽሐፍ ቢያነቡ፣ አንድ ቪዲዮ ቢመለከቱ ይነሳሳሉ። ነገር ግን እውነተኛ መነሳሳት ከውስጥ ይመጣል። መስታወት ተመልከት። በዚያ መስታወት ውስጥ የምታየው ሰው ያ ነው ትልቁ ጓደኛ፣ እንዲሁም ትልቁ ጠላትህ። አንዳንድ ጊዜ እኛው ራሳችንን እናሳስታለን። አልችልም እንላለን፣ አይሆንልሽም እንላለን፣ ጊዜው አልፎብሃል እንላለን። ይህንን ማሰብ አቁሙ። አንተ ከምታስበው በላይ ጠንካራ ነህ። አንተ ከምታስበው በላይ ብልህ ነህ። አንተ ከምታስበው በላይ ትችላለህ። አትችልም የሚልህ ማን ነው? ማን ነው ያ ድምፅ? ያ ያንተ ድምፅ ነው። እና ያንን ድምፅ መቆጣጠር የምትችለውም አንተው ብቻ ነህ። ዛሬ ለራስህ ንገር፣ እኔ እችላለሁ በል። በዚህ ዓለም 2 አይነት ሰዎች አሉ። የመጀመሪያዎቹ በየቦታው ችግርን ብቻ ያያሉ። ፀሐይ ብትወጣ ሞቃታማ ነው ይላሉ። ዝናብ ቢዘንብ ብርድ ነው፣ እርጥብ ነው ይላሉ። ህይወት ሁልጊዜ አሰልቺ ነች። ሁለተኛዎቹ ግን በየቦታው እድልን ያያሉ። ችግር ሲገጥማቸው ይህ እንዴት ሊረዳኝ ይችላል ብለው ያስባሉ። ውድቀት ሲደርስባቸው ምን ትምህርት አገኘው ብለው ያስባሉ። ልዩነቱ ምንድን ነው? አመለካከት። አመለካከትህ ህይወትህን ይወስነዋል። በአዎንታዊ አመለካከት ተራራን ማንቀሳቀስ ትችላለህ። አንድ ታሪክ ልንገራችሁ። አንድ ሰው በረሃ ላይ የተጓዘ ነበረ። ድንገት አንድ ጉድጓድ ውስጥ ወደቀ። ጥልቀቱ በጣም ከፍተኛ ነበረ። መውጣት አልቻለም። ጮኸ፣ እርዳታ ጠራ፣ ማንም አልሰማውም። ተስፋ ቆረጠ፣ ተቀመጠ። በድንገት አንድ ድንጋይ ከላይ ወደቀና ጭንቅላቱን መታው። ተናደደ። ወደ ላይም ተመለከተ። ድንጋዩ የወደቀበትን ቦታ ሲመለከት አንድ ትንሽ ብርሃን አየ። ያ ብርሃን መውጫ ነበረ። ከዚያም ድንጋዩን ይዞ መውጫውን ማስፋት ጀመረ። ከሰዓታት በኋላ ከጉድጓዱም ወጣ። ያ ድንጋይ መጀመሪያ ላይ ችግር ነበረ፣ ግን በአመለካከቱ ምክንያት መውጫ ሆነው። ህይወትም እንዲሁ ነው። ችግሮችህን ወደ ድል መለወጥ ትችላለህ። ስኬታማ ሰዎችን ስትመለከቱ አንድ የጋራ ባህሪ አላቸው፣ ጽናት።
ሌሎች ሲያቆሙ እነሱ ቀጥለዋል። ሌሎች ሲደክሙ እነሱ ቀጥለዋል። ሌሎች ሲወድቁ እነሱ ተነስተዋል። አንተም እንዲሁ ማድረግ ትችላለህ። ማንም አይወለድም ሁሉን ቻይ ሆኖ። ማንም አይወለድም ሀብታም ሆኖ። እነዚህ ሁሉ ነገሮች በጽናት የሚመጡ ናቸው። የቀርከሃውን ዛፍ ታሪክ ታውቃላችሁ? አንድ ሰው የቀርከሃ ዘር ተከለ። ዓመት አለፈ፣ ምንም አልበቀለም። 2ኛ ዓመት መጣ፣ ምንም አልበቀለም። 3ኛ፣ 4ኛ ዓመት፣ አሁንም ምንም አልበቀለም። ሰዎች ለምን ትቀጥላለህ? ምንም አይበቅልም አሉት። እሱ ግን ቀጠለ። ውሃ ማጠጣቱን ቀጠለ፣ እንክብካቤ ማድረጉንም እንደዚሁ። በ5ኛው ዓመት ላይ በድንገት ቀርከሃው በቀለ። በ3 ወራት ውስጥ 30 ሜትር ቁመት ደረሰ። ምን ተፈጠረ? ለ5 ዓመታት ስሩ እየሰራ ነበረ። በመሬት ውስጥ ተደብቆ ስሩ እየተጠናከረ ነበረ። ከዚያም የሚመጡትን ዝናብና ነፋሳት ለመቋቋም ዝግጁ ሆነ። አንተም እንዲሁ ዛሬ የምታየው እድገት ነገ ትልቅ ሆኖ ይታይሃል። ዛሬ የምትሰራው ትንሽ ስራ ነገ ትልቅ ስኬት ሆኖ ይታይሃል። ተስፋ አትቁረጥ፣ ቀጥል፣ ወደፊት ተጓዝ። ብዙ ሰዎች ነገ እጀምራለሁ ይላሉ። ነገ መቼ ነው? ነገ መቼም አይመጣም። ሰኞ ጀምራለሁ ይላሉ። ሰኞ መቼ ነው? ሰኞ ሁል ጊዜ ከእሁድ በኋላ ነው። በአዲስ ዓመት ጀምራለሁ ይላሉ። አዲስ ዓመት በዓመት አንድ ጊዜ ነው። ዛሬ ነው የምትጀምረው። ይህ ቪዲዮ እየተመለከትክ ነው። ከተመለከትክ በኋላ አንድ ነገር አድርግ። አንድ ትንሽ እርምጃ ወስን። አንድ ትንሽ እርምጃ ውሰድ። ህልምህ ምንድን ነው? ዛሬ ለዚህ ህልም አንድ ነገር አድርግ። አንድ ገጽ አንብብ። አንድ ቪዲዮ ቅረጽ። አንድ ደንበኛ ጥራ። አንድ ካሎሪ አቃጥል። አንድ ንግድ እቅድ ጻፍ። ትንሹ እርምጃ ወደ ትልቅ ጉዞ መጀመሪያ ነው። ዛሬ ካልጀመርክ ነገ አትጀምርም። አሁን ካልጀመርክ መቼም አትጀምርም። አሁን ይህ ቅጽበት፣ ይህ ነው ህይወትህን የምትቀይርበት ቅጽበት። ህልምህ ትልቅ ይሁን። ውድቀትን አትፍራ። አመለካከትህን ቀይር። ጽናት ይኖርህ። ዛሬ ጀምር። አንተ ልዩ ነህ። አንተ ተፈልገ የተፈጠርክ ነህ። በዚህ ዓለም ላይ እንዳንተ ሁለተኛ የለም። ህልምህን ተከተል፣ ተልእኮህንም ፈጽም። ዓለም እየጠበቀክ ነው። አሁን ይህንን ቪዲዮ ዘግተህ ወደ ስራ ተመለስ። ታላቅ ሰው ሁን። ለሌሎች ምሳሌ ሁን። ታሪክ ስራ። አንተ ትችላለህ። አንተ ትሆናለህ።